ቢላ እየመጣ እኮ ነው። በእናትህ ነፍሰ በላው መጣ። ምን ይሻለናል? ምን ብለካለው? በእናትህ ምን ይሻላል? የሞትን እናስመስል እንዴ? ይሻላል። ሳይገለን የሞትን እናስመስል። እሺ ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁልት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነት ነገር ነው። እምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ራስላንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው ስለንተ ነው የሚያወራው። ራስህን አታውቀውም እንደ አንተ። ኧረ ይኸው እየገለጸ ነው ስሙ። እስኪ በደንብ ስማውን ሙሉ እኮ አንተን እኮ ነው የገለጸው። ችግር ፊት ምናምን አለ እኮ። የማን ነው ችግር ፊት? ከኔና ካንተ ስለንተ አለ ያወራ። ማን ነው በችግር ይጠበሰው ከኔና ካንተ? የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት እንዴ? ስለብብት ተው ስመጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ። እየተከራከርከኝ ነው እንዴ? አንተ ራስህን አታውቀውም እንዴ? ስም መጥራት ነው የቀረው ልጁ። አንተ ነው የገለጸና ቶሎ ከፈለክ ና ና ጠይቀው። ወንድሜ ስለማን ነው ያለው? እያወራኝ ነበር። ስለማን አትንተባተብ። ስለማን ነው ስታወራ የነበረው? አንተ በህይወት አለ እንዴ? ዝም በል። ግን ስለማን ነው ያወራው? አንተ ነው አይደል? ለማን ይሆናል? ስላንተ ነው። አንተ